የትላንትናው የሁሱና የእፎይ ዲቤት ወይም ክርክር ወይም ውይይት ካዩ በኋላ አብዛኞቹ ኢትዮጵያ ውስጥ የሃይማኖት ዲቤት አያስፈልግም የሚል ነገር እያመጡ ነውና እና ኢነርጂ ያለው አማኝ እንዲኖር ስለተፈለገ ሁለቱም ዲቤቱ አያስፈልጉም ይላሉ። ሙስሊሞቹም ክርስቲያኖቹም ይኑር። ስለዚህ ዲቤቱ ይኑር። ለምንድን ነው ማይኖር አይኑር የሚለውን ነገር እኔ ተገቢ ነው ብዬ አላምንም። መኖር አለበት። እውነቴን እንትኖች ምንድነው ወጣቶች ሃይማኖት አልባ ወይም ደግሞ ጠንካራ አማኝ አይሆኑም ብለው ስለፈሩ ነው ዞሮ ሙስሊሞቹም ክርስቲያኖቹም አይኖር የሚሉት ዲቤቱ መኖር የለበትም የሚሉት ማለት ነውና ያው ያ ፍርሃት ስላለ ነው ወጣቱ እንትን እንዳይል ነው። ምንም ችግር የለውም። እንደውም ወጣቱ ጠያቂ ሲሆን ጥሩ ነው። የምር ነው። በአእምሮ የበለጸገ ሲሆንም ጥሩ ነው። ስለዚህ ሁሱና እፎይ የምር ጥሩ ነገር ነው የጀመራችሁት፣ ብትቀጥሉልን አሪፍ ነው። እፎይ ምን ነበር ትልቅ እንትኑ ትላንትና እያነበበ ነበር። አብዛኛው በማስረጃ ነበር እያነበበ ነበር እንትን የሚለው በራሱ አንድም ነገር ለማብራራት አልሞከረም። አሪፉ ነገር እሱ ነው። ትንሽ የሁሱ ደግሞ ችግር የነበረው ኢነርጂ በጣም ነበረው። ነገር ግን በራሱ ለመግለጽ ይሞክር ነበር፣ በራሱ ለማብራራት ሃይማኖት መብራራት አለበት። ዝም ብሎ የሆነ ጥቅስ አሁን ለምሳሌ አላህ ጭንቅላት አለው የለውም፣ ከዛ ምንም መብራራት አያስፈልገውም። ቁርአን ላይ ካለ አለ ከሌለ የለም ብቻ ነው ብዬን ያላም መብራራት አለበት። የትኛውም ነገር ማለት ሁሱ ልክ ነው መብራራት አለበት ብሎ ስለሚያም መብራራት አለበት። ነገር ግን ማስረጃ ደግሞ ያስፈልጋል ማለት ነውና ሁሱ ጎበዝ ነው። በመጽሐፍ ቅዱስ ብዙ ማስረጃዎች ይዞ መጥቷል። መብራራት ልክ እንደ ቁርአኑ መብራራት እንደሚያስፈልገው መጽሐፍ ቅዱስም መብራራት አለበት ነው። መብራራት አለበት ሁሉ ያለበት ነገር ነው እና በጥቅስ ላይ ብቻ የተመሰረተ ነው ነው ብዬ ስለማላም ጥቅስ በራሱ ወዳልሆነ አቅጣጫ ይወስዳል። ያው ለዛም ነው ዲቤት አይኖር የሚለው ጫጫታ የመጣው ማለት ነውና ግን ሁሱን ጎበዝ ነው፣ እፎይን ጎበዝ ነው። ሁለቱም የኢትዮጵያ ልጆች ናቸው። ስለዚህ ያው ደስ ይላል። የምር እኔ ተመችቶኛል። ከረፈደም ቢሆን የመጣው እንትና ማን ነው ከአምስት ሰዓት በኋላ ከአምስት ተኩል በኋላ ምናምን ነው የመጣው እሱ ማለት ነው። በጣም ጎበዝ ነው። ይቀጥልልን። ቢቀጥል አሪፍ ነው። መቀጠል አለበት። ምንም ችግር የለውም። ይሄ ዲቤት ምናምን አያስፈልግም። በደንብ ነው የሚያስፈልገው። ወጣቱ ከፈለገ ለምን እንደ አውሮፓ እንትኑን ለላይ አይሆንም እንዴ? ምን ችግር አለው? ጠያቂ ትውልድ ሲፈጠር እንደውም አሪፍ ነው። ሁለቱንም አውቆ ተረድቶ እንደውም ያኔ ነው የበለጠም እምነቱን የሚወደውም። ዝም ብሎ በስሜት አይሆንም። ገብታችኋል? በስሜት ብቻ ዝም ብሎ ቤተሰቡ የያዘው እምነት ስለሆነ ብቻ አይከተልም ማለት ነው። የአባቴ እምነት የእናቴ እምነት ምናምን የሚለውን ነገር ብቻ ይዞ ሰው አይቀጥልም ማለት ነው። ስለዚህ ያነበበ ጭንቅላት ነው የሚፈጠረው። የጠያቂ ጭንቅላት ይፈጠራል። ምንም ችግር የለውም። ስለዚህ እንደውም ጠያቂ ጭንቅላት ሲፈጠር የተብራራ ነገር የሚፈልግ ሰው ዝም ብሎ በስሜት የማይነዳ ሰው ሲሆን አሪፍ ነው እንጂ አሁን በስሜት ስለሚነዳ እንደ ህዝብ ሰው የሚገለው ስለዚህ አሪፍ ነው ብዬ አምናለሁ። ኤኒዌይስ ይቀጥል ለማለት ያህል ነው። አመሰግናለሁ።